የማውጣቱ እድሉን ስላገኙት በዛው ዑመር ብለው ሰየሙኝ። አልহামዱሊላህ ረብል ዓለሚን። አላውቅም ዑመር ከሆንክ በኋላ አይቀጥል አላውቅም። ግን ሞተረኛ ነበርክ ነው ወይስ ነህ ተብሎ ይወራል? አሁንም ያው ሞተረኛ ነኝ። ያው በፊትም ሞተር ነበር ነበር። አሁንም ያው ሁለቱም ሞተረኛ ነኝ። ሞተረኛ ምንድነው የምትሰራው? ሞተር ያው የኮሚሽን ስራዎች ምናምን እንደዚህ አንዳንድ ደላላም በለው እንደዛ ነገር። ትደላለህ? አዎ ብስራተ ገብርኤል አካባቢ ቤት ሽያጭ ምናምን ነገር። ስለዚህ ቤት ሽያጭ ላይ ምናምን ነገር እንግዲህ ብስራተ ገብርኤል መኖር የሚፈልግ ሰው ካለ ስለዚህ አንተን ያገኛል አለ። ዑመር ሰላም አለይኩም አለው። አይ ማሻአላህ። ስለ አቡሽ ብዙ እናወራለን። ስለ ትላንትና ማንነትም እንደዚህ ብዙ ምናነሳቸው ምንመላለስባቸው ብዙ የህይወት መንገዶች አሉ። እኔ ግን አስቀድመን እንደው በቃ በየጊዜው የተጠራ ስለምትመላለስበት መንገድ ብናወራ ደስ ይለኛል። ከዛ አስቀድመን ግን ስለሱ ጥሬ ከማውራታችን አስቀድመን ግን አንድ ቪዲዮ እንያ፣ ከዛ በኋላ እናወራለን። ደስ ይለኛል። ቴክኖሎጂ ያባላል መሰለኝ አሁን በስልካችን ነው እንትን የምናደርገው። ወንድም ዑመር የዑምራ ስጦታ ለመስጠት ነው ሀሳባችን። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከባድ ጊዜ ነበር ይሄ። በህይወቴ ትልቁ ያላህ እንትን የጀመረበት ቀን ነው ወላሂ። አልহামዱሊላህ ከዚህ ቀን በኋላ አላህ ህይወቴን ያስተካከለበት ማለት ይቻላል። በብዙ ፊትናዎችና እንትን ውስጥ ነበር። እቺ ዑምራ ድል ከመጣች በኋላ የመጀመሪያው ዑምራ ነች። እቺ ዑምራ ከመጣች በኋላ በህይወቴ ብዙ ለውጦች መጥተዋል። አንዴ ዑምራውን ሄጄ ከመጣው በኋላ ይሄን አልহামዱሊላህ ብቻ አልহামዱሊላህ ሌላ ምንም የሚባል ነገር የለም። ደስታ ያስታውቃል። ይገባሉ። ኧረ አሁንም ተጋባብኝ እሱን እያየሁት ናፈቀኝ። ኧረ የዛሬ ዓመት ማለት የዛሬ ኢድ ቀን ነበር። አዎ እቺን እድል ሰጠኝ። ከዚህ በኋላ 3 ማለት አንድ ወር ከ20 ቀን ምናምን አካባቢ ይሄኛው ስትሄድ ማለት ነው። ከዚህ በኋላ መጨረሻኛው አሁን 3ኛው ነው የሄድኩትን። ስንት ሄድክ ማለት ነው? ከዚህ በኋላ በአመቱ ስንት ሄድክ? በአመቱ 3 ሄደሃል። 3 አንዱን ግን ከርመሃል። መጨረሻዋ እቺ መጨረሻ ስልሽ ከሶስቱ አንደኛው ማለት ነው። የመጨረሻው ነው የሄድኩትኝ እንጂ እዛ ትንሽ ቆየኛው። እነ ማሜም የናፍቆቴን ስለሚያውቁ ይገርማል። ማሜም የሆነ ሐረም ያለኝ እንትን ጉጉት እናንተን እንትን ስለሚለው በቃ እኛ ትንሽ ስለምቆይ ስራ ምናምን ስላለን እዚሁ ሙህሪም ቶርስ ማለት ነው እነሱ ናቸው። አላህ ጀዛቸውን ይክፈለው። መሐመድ አማና መሐመድ ሰይድ ጉጉቴን ስለሚያውቁ በቃ ቤተሰብ ጋር ችግር ከሌለው ለዛው ልንመለስ አካባቢ ነው ያን እንትን ወላ የኢራን እና እንትን ጦርነት ነበረ አይደለ? የዛ ይሄድን አካባቢ እንደው ገና ከዚህ የዑምራውን እንትን ሲሄድ ራሱ ንያ ነበር እንደው ያ ረቢ እዛ እንደሄድኩኝ እንደው በረራ ተዘግቷል በተባለ ላለመመለስ ልጅ ያው ትንሽ ጊዜ በረራ ተራዝሞ ሐረም ላይ መቆየት ጉጉት ማለት ነው። በመቶ ሺህ ሰላቶች የሚባዙበት ቦታ የረሱል ሀገር ላይ መቆየት ማለት አንድ ሰዓት ራሱ ትልቅ ኒያማ ነው። እንኳን አንድ ቀን 2 ቀን ሳምንት አንድ ወር አልহামዱሊላህ ረብል ዓለሚን ሁሉም ካላህ ነው። ትንሽ እዛው ቆይና እንዴት ነበር ግን ስሜቱ? በህይወቴ እኔ በቃ በጣም ህይወቴን የቀየረው እኔ ደግሞ ለኔ ለራሴ የማይሳካ የሚመስለኝ እንትን ነበር። የማይሳካ በቃ አንድ ሙስሊም ከሰለምሽ በኋላ የህይወትን ትንሽ ላይ ተሯሯጫለሽ ምናምን ነገር የዕለት ኩርስሽን የቤተሰቦችሽ ምናምን ለመሙላት ቀዳዳ ተሯሯጫለሽ እንጂ ሞልቶልኝ በርግጥ ጥሪ እንደሆነ አውቃለሁ። ግን ደግሞ በቃ ብዙ ንያ ነበረኝ እንደ ዑምራ ሳስበው የረሱል ሀገር በቃ ህልም ነው የሚመስለኝ። ፓስፖርት የለኝም ምናምን ምንም እንትን የለኝም ነበር በሰዓቱ። የዚህ ጊዜም ፓስፖርት የለኝም ምናምን በትንሽ ጊዜ ውስጥ ነው ፓስፖርቱ ምናምን ነገር አላህ ያሳካው። ለሄድ ትንሽ ጊዜ ሲቀር ፓስፖርት ማንጨራርሰው ሁሉ ነገር እንትን ያሉት አልহামዱሊላህ ረብል ዓለሚን ካላህ ነው ሁሉ ነገር። እሱ ከፈለገ ፈለገ ነው። ደስ ይላል በጣም። ከዛ በኋላ ብዙ ቪዲዮዎችን ቲክታክ ላይ አጋርተ ነበርና ብዙዎችን በዛ ያውቀዋል ብዬ አስባለሁኝ። ዑመር ሲባል አሁንም እያዩህ ከሆነ ቪዲዮክን ያስታውሳሉ የምትለቃቸውን። ብዙዎች ሲገረሙብህ ነበር እያዩ። ሰውነት ላይ ያሉ ታቶዎች በደንብ ይታዩ ነበርና ሰዎች እያዩ ሲገረሙ ቪዲዮዎችን እያየን ነበረ።
እናውራ እስኪ ስለነሱ ቪዲዮዎች። መገረሙም መደነቁም እንዳለ ያው የሚተችም አለ የገፈተረኝም አለ። ሀረም ውስጥ እንደዚህ ጧፍ እያደረግኩ ከአጀረል አስዋድ ተጋፍቼ ምናምን ነገር ስሜ እየተመለስኩ እንደዛ የሆነ ፓኪስታን ነገር ነው ያየሁት ነው አየኝና እንደዚህ ከዛ ልክ አለፍ እንዳልኩኝ ገፈተረኝ ነገር ማለት ነው። ዞር ብዬ ዱዓ ላደርጋልኩና ያው አላህ ቤት ነው ያፉት ሊላ ያው አለማወቅ የአስተሳሰብ ችግር ነው። ሁሉም በአንድ እይታ አይሽም። እዛ አካባቢ ሀረቦችም ቢሆኑ አንዳንዶቹ ወጣ ሲሉ እንደዚህ የሚያደርጉት ነገር ስለሆነ ከዲኑ የወጣ ሰው ያደርገዋል። እኛም ሀገር የምናየው ነገር ነው እና ከእንትን አኳያ ነው ብሎ አንዳንዶቹ ገና ምንም በቃ ሳትያቸው ምናምን ነገር ማሻአላ ምናምን ብሎ በቃ ቀጥታ ወደ እንትኑ ይገባል። ሰልመህ እንደሆነ አስበው በቃ እርግጠኛ ሆኖ ምናምን ነገር ጨዋታ ይጀምራሉ ምናምን ነገር ደስ ይላልም ቀልብ የሚሰብርም አለ። ብቻ ሁሉም አልሐምዱሊላህ አንተ ኸይሩን ያጋራው። ዋው እንዴት ነበር ግን ቆይታ? ለመጀመሪያ ጊዜ ካዕባ ደጅ ደርሰህ ካዕባን ስታይ የነበረው ስሜት እንዴት ነበር ታስታውሳለህ? አንድ አመት ወደ ኋላ መለስ። እንዴት ይረሳል? ሀረም በጣም ከባድ ስሜት ነበረ። እዛ ያው ቦታው ላይ ስትሆኝ ህልም ነው የሚመስልሽ። ያው አንቺ ታውቂዋለሽ ብዬ አስባለሁ። የመጀመሪያ ነው ደግሞ በእንደዚህ እሰማለሁ እንትኖች ላይ ምናምን ነገር የረሱል ሀገር አሁን ለኔ በቃ አይምሮዬ ላይ እንትን የሚለው እሳቸው የረገጡት አፈር እሳቸው ጧፍ ያደረጉበት ቦታ ምናልባትም ጎናቸው የነካው ቦታ ገብቶሻል። በጣም ከባድ ስሜት ነበረው ለኔ እዛ ቦታ ላይ መገኘት። እንደ ህልም ነው እንደ እንትንም አታየም። ብቻ ልቤ ሲረድብኝ ነው ሲንሸራተት ነው የማውቀው። ልክ ካዕባና እኔ ፊት ለፊት እንዲሳየው ቪዲዮም ላይ ማሚ ሰይድ አለ የኔ ማናጀሪም ወንድሜም ሁሉ ነገሬም እሱ ከስር እየቀረጸ እንትን እያለ ነበረ። በብዛት ቲክቶክ ላይ እንትን ብሎታል። በዛ ነው በጣም ከባድ ስሜት ነበረ። መዲና ስትረግጣት የነበረው ስሜት? መዲና ከመጀመሪያ መካ ነበርን። ከዛ ወደ መዲና ጉዞ ተጀመረ። እኔ በቃ አይምሮዬን እያሳመንኩት የነበረው ሂጅራ በቃ ጉዞ እያደረግኩ ነው ለኔ በቃ እኔ አሁን ከሳውዲ ጋር ራሴን አድርጌ ያሰብኩት በቃ ጉዞ እያደረግኩ ነው። አላህ እዚህ አምጥቶኛል። ያመጣኝም የራሱ የሆነ ምክንያት አለው ብዬ ስለማስብ በቃ ለኔ ሂጅራ ነበር ጉዞ ነበርና አሁን አጠገብ ያለው ልጅ ጠይቋለሁ። አሁን መዲና እየሄድን ነው? አዎ። ይሄን አቋርጦ ነው የሄዱት? አዎ። እኮ እሺ አሁን መዲና ስንገባ ትነግረኛለህ? ራሱ ይነግርሃል አለኝ። ምን ይነግረኝ ምናምን ነገር ስለው ታውቃለህ ወይ ዑመር ታየዋለህ ምናምን ነገር አለኝ። አብረን እንደዚህ ሄድን። ሰኪና የሚባል ነገር አለ። በቃ መዲና ስትገባ የሚታወቅ ነገር አለ እና ራሴ ላይ እየጠበቅኩት ነበረ እና በጣም በቃ ያለቀስኩ የተነፈረኩ ነው የደረስኩት። እዛ በቃ ከእሳቸው ጋር ነው የኔ ጉዞ። እሳቸው በዚህ ከአቡበከር ጋር ሁሉ መንገድ ተጉዘ ምናምን ነገር የሚለው ልክ እንትን ስገባ ግን በቃ የሆነ አይነት መረጋጋት ነው ያለው። መዲና ገናችን የሀረም ኤሪያዋን አልፌ ስገቢ ያለው መረጋጋት ካጠየቅኩትኝ መዲና ገባን እንዲያልኩትኝ ብያል ነበር ምናምን ነገር አለኝ። በነገርሽ ላይ ግን ይሄ ለሙስሊም የተሰጠ ጸጋ ነው ብዬ ነው የማስበው። ወይም ለአንድ ሙሚን ወይ ለሙስሊም አላህ የሰጠው ኒዕማ ነው እንጂ አንድ ሌላ የሆነ የሃይማኖት ተከታይ ሰው ወስደሽ ያን ከመዲና ያለውን እንትን ወስደሽ እንትን ብትይው ምንም አይነት ስሜት ይኖራል ብዬ አላስብም። ግን በቃ አላህ የሙስሊም ልብ ላይ ያሳረፈው ቀልብ መረጋጋቷ የመዲና ያ ነበር የተሰማኝ። ከዛ መዲና ከገባው በኋላ ሌላ ዓለሙን አጣጣምከው በደንብ ማሻአላህ። ከሰለምክ ከምን ያህል ጊዜ በኋላ ነው የሄድከው ማለት ነው? ከሰለምኩኝ 3-4 ዓመት አካባቢ። አሁን ምን ያህል ጊዜ ነው? አሁን 4 ዓመት ከምናምን 3 ዓመት ምናምን ማለት ነው። የዛኔ አሁን 4 ዓመት ነው። 4 ዓመት ከምናምን ነው። ከሰለምክ ከ3 ዓመት በኋላ ነው የሄድከው? አዎ። እና የእስልምና ህይወት እንዴት ይዟል? እስልምና ኒዕማ ነው ወላሂ። ምንም እስልምና ይሄ ነው ብለሽ የምትናገሪው በቃል የምትገልጪው ነገር አይደለም። እስልምና ሐቂቃ እስልምና አልሐምዱሊላህ ረቢል ዓለሚን ፊትናውም እንዳለ ከፍ ዝቁም እንዳለ ምንም አይነት ነገር ቢደርስብሽ ምንም አይነት መንገላታት ሙሲባ መራመድ ሸገር ቢደርስብሽ አላህ እስልምናን እስከሰጠሽ ነገር በቃ እስልምና በቂ ነው ለሰውየው። እስልምና ሀያት ነው ኑሮ የሚኖር ህይወት ነው እስልምና። ይሄ የጀነት ሽታ ነው ስልሽ ከጣም ያለው ህይወት ታውቂያለሽ። ጣም ያለው የሆነ የሚኖር ህይወት የሚኖር ትክክለኛ
ከፈጣሪ ጋር ተቀራርበሽ የምትኖሪበት ህይወት ነው። እስልምና ውስጥ ይበልጥ ልብህን በጣም ያስደስተው ነገር ምንድን ነው? በቃ እንኳንም ሰለምኩ እንኳንም አልቀረብኝ እንድትል የሚያደርግ አላህን ማግኘቴ ወደ አንድ ፈጣሪ ይሄ ምላት ነገር የሚያዳምጥ ጌታ ከዛ ምላሽ የሚሰጥ ከዛ 5 ወቅት በቃ ሁሌም የምትገናኙ ጌታ 5 ወቅት ሰላት ይችላል ቅርብ የሆንሽ ፈጣሪ ማለት አላህ ከደም ስራችሁ ቅርብ ነኝ ይላል። ሐቅ ነው። ያን ደግሞ አግኝቼዋለሁ አልহামዱሊላህ ረቢል ዓለሚን። ለዛ ህይወት ነው እስልምና አልহামዱሊላህ።